ሰላም ጤና ይስጥልን። ስሜ ዘካሪያስ አዳነ አዴቦ እባላለሁ። እኔ በዋሽንግተን ስቴት ፈቃድ ያለው የአእምሮ ጤና አማካሪ እንዲሁም በአሜሪካን ሀገር በብሔራዊ አማካሪዎች ቦርድ እውቅና ያለው አማካሪ ነኝ። የኔና የዚህ ቻናል ዋና ዓላማ ሙያዬን በመጠቀም የአእምሮ ጤናን ግንዛቤ በማስፋት የማህበረሰባችንን አስተሳሰብ ማደስ ነው። ስለዚህ እባክዎ ይህንን ቻናል ሰብስክራይብ፣ ሼር እና ላይክ በማድረግ እንዲሁም ሐሳባችሁን በመጻፍ የዚህ ቤተሰብ አባል ይሁኑ። በዚህ በሬዝ ሜርሲ ቻናል ላይ ከልጆች እስከ አረጋውያን ላሉ የዕድሜ ክልሎች የሚጠቅሙ ስለ አእምሮ ጤና እና ስለ ቤተሰብ ግንኙነት የሚያስተምሩ ብዙ ቪዲዮዎች አሉን። ወደፊት እንለቃለን። አብራችሁን ሁኑ። ወደ ዋናው ጉዳይ ከመግባታችን በፊት ይህንን ማሳሰቢያ ልሰጣችሁ እወዳለሁ። ይህ ቪዲዮ ለትምህርትና ለግንዛቤ ዓላማ ብቻ የተዘጋጀ ነው። ይህ መረጃ የሕክምና ምክርን፣ ምርመራን ወይም ሕክምናን ራሱን አይተካም። እርስዎ ወይም የምትወዱት ሰው ከእውነታው የመውጣት ምልክት ከታየባችሁ ወይም በከባድ ሁኔታ ውስጥ ከሆናችሁ ባክዎን በአስቸኳይ የአእምሮ ሕክምና ባለሙያን ያማክሩ ወይም ወደ ድንገተኛ ክፍል ይሄዱ። ሳይኮሲስ ምንድን ነው? በአእምሮ ጤና ውስጥ ካሉ ቃላት ሁሉ ሰዎችን የሚያስደነግጠው ቃል ይህ ነው። ፊልሞች እኛን ለማስፈራራት ይጠቀሙበታል፣ ህብረተሰቡ ደግሞ ለመፍረድ ይጠቀምበታል። ነገር ግን እናንተ ወይም የምትወዱት ሰው በዚህ ሁኔታ ውስጥ ከሆናችሁ የሚያስፈልጋችሁ እናንተ ላይ መፍረድ ሳይሆን የሚያስፈልጋችሁ መልስ ነው። ሳይኮሲስ ማለት የባህሪ ችግር አይደለም። ሳይኮሲስ ማለት የህመም ምልክት ነው። ልክ ትኩሳት የኢንፌክሽን ምልክት እንደሆነ ሁሉ ሳይኮሲስም አእምሯችን እውነታን ወይም ሪያሊቲን ለማስተናገድ መቸገሩን የሚያሳይበት ምልክት ነው። ዛሬ ይህ ህመም ምን እንደሆነ፣ እንዴት እንደሚታወቅና ፈውሱ ምን እንደሆነ በዝርዝር እንመለከታለን። በአእምሮ ህክምና መመሪያ ወይም DSM-5 በሚባለው መሰረት ሳይኮሲስ ማለት ከእውነታው ዓለም መቆረጥ ማለት ነው። አንድ ሰው ይህ ህመም አለበት ለመባል ከሚከተሉት ምልክቶች ቢያንስ አንዱን ማሳየት አለበት። አንደኛ፣ ሃሉሲኔሽን። ይህ ከስሜት ህዋሳት ጋር የተያያዘ ነው። ሌሎች የማይሰሙትን ድምፅ መስማት፣ ሌሎች የማያዩትን ነገር ማየት። ይህ ለታካሚው 100% እውነት ሆኖ የሚሰማው ነው። ሁለተኛ፣ ዲሉዥን ነው። ይህ ደግሞ የውሸት እምነት ማለት እንችላለን። ሰዎች ሊገሉኝ ነው ወይም ልዩ ኃይል አለኝ ብሎ ማመን። ምንም አይነት ማስረጃ ብታቀርቡላቸው እንዲህ አይነት ሰዎች እምነታቸውን አይቀይሩም። ሶስተኛው፣ የተዘበራረቀ አስተሳሰብ ነው። ንግግራቸው መያዣ መጨበጫ ሲያጣና ለመረዳት ሲከብድ። ይህ ሁኔታ ታካሚውን ክፉኛ ይጎዳዋል፣ ከፍተኛ ሽብር ይፈጥርበታል። ከማይነቁበት አስፈሪ ህልም ውስጥ እንደመኖር ነው። ሰውን ከስራ ያስወጣል፣ ቤተሰብን ይበትናል። ነገር ግን የምስራች አለኝ። ሳይኮሲስ መታከም የሚችል ህመም ነው። በተለይም ቶሎ ከደረስንበት ውጤቱ በጣም ጥሩ ነው። ዘመናዊ ጥናቶች የሚደግፉት CSC ወይም ደግሞ ኮኦርዲኔትድ ስፔሻሊቲ ኬር የሚባለው የቡድን ህክምና ዘዴ አለ። የመጀመሪያው መድኃኒት ነው። ይህ ሜዲኬሽን እንግዲህ በአእምሮ ውስጥ ያለውን ጫጫታ ለመቀነስና የኬሚካል ሚዛንን ለመጠበቅ የመጀመሪያው መስመር ነው። ሁለተኛ፣ የንግግር ህክምና ወይም CBTP የሚባለው ነው። ታካሚው ሐሳቡን ከእውነታው ጋር እንዲያወዳድር የሚረዳ ህክምና ነው። ሶስተኛ፣ የቤተሰብ ትምህርት ነው። ቤተሰቡ ከታካሚው ጋር ከመጣላት ይልቅ እንዴት መደገፍ እንዳለበት የምናስተምርበት ነው። ይህንን የምትመለከቱ የቤተሰብ አባላት ካላችሁ ግራ እንደገባችሁ አውቃለሁ። በቤት ውስጥ ልተገብሩ የምትችላቸውን 5 ወሳኝ ነጥቦችን አካፍላችኋለሁ። አንደኛው፣ የሊፕ ዘዴን ተጠቀሙ። ከታካሚው እምነት ጋር አትከራከሩ፣ ምክንያቱም ትሸነፋላችሁ። በምትኩ አዳምጡ፣ እዘኑላቸው፣ በጋራ ዓላማ ላይ ተስማሙ። ሰዎች እየተከተሉኝ ነው ሲሉ ውሸት ነው አትበሉ። እንዲህ መሰማቱ ምን ያህል እንደሚያስፈራ ይገባኛል በሉ። ከእውነታ ጋር ሳይሆን ከስሜቱ ጋር ተገናኙ። ሁለተኛ፣ የስሜት ጫናን ቅረፉላቸው። በሳይኮሲስ ውስጥ ያለ አእምሮ እየነደደ ነው። ቴሌቪዥን አጥፉ፣ ድምፅ ቀስ አድርጉ፣ መብራት አደብዝዙ። የተረጋጋ አካባቢ መፍጠር እንዲረጋጉ ይረዳቸዋል። ሶስተኛ፣ እንቅልፍን ቅድሚያ ስጡ። እንቅልፍ ማጣት ለሳይኮሲስ ማገዶ ነው። ጥብቅ የሆነ የእንቅልፍ ፕሮግራም እንዲኖራቸው እርዱ። እንቅልፍ መድኃኒት ነው። አራተኛ፣ ቀናቸውን በፕሮግራም ምሩ። ያልታወቀ ነገር ያስፈራቸዋል። ለምግብ፣ ለመድኃኒትና ለእግር ጉዞ
ቋሚ ሰዓት ይኑራችሁ። ቋሚነት ሰላምን ይፈጥራል። 5ኛ የደህንነት ዕቅድ ይኑራችሁ። ሁኔታዎች ከቁጥጥር ውጭ ሲሆኑ ወደ ማን እንደምትደውሉ ወቁ። ቀውሱ እስኪመጣ ድረስ አትጠብቁ። ሳይኮሲስ እንደ ወጀብ ነው፣ ነገር ግን ወጀብ መቆም አይቀርም። በትክክለኛው ሕክምናና በቤተሰብ ድጋፍ ሰዎች ድነው መደበኛ ሕይወታቸውን መምራት ይችላሉ። ይህ ቪዲዮ ከጠቀማችሁ እባካችሁ ለሌሎች አጋሩ። በወገናችን ላይ ያለውን መገለል አብረን እንስበር።